እንዴት 2 ወር ባልሞላ ጊዜ ውስጥ $1000 በላይ በዩቲዩብ ቻናል እንዳገኘሁ ላሳያችሁ ነው። ይሄ ከቻትጂፒቲ ከምናምን የመጣልም ከራሴ የሰራሁትን ነው ማሳያችሁ። አታች አደርግላችኋለሁ። ስፔሻሊ ሲንግል ማሞች ተማሪዎች ይሄ ለእናንተ ይጠቅማችኋል። ፉል ታይም ያላችሁ በሙሉ አቅም መስራት የምትችሉ ግን 3-4 እጥፍ መስራት ስለምትችሉ በሌላ ቪዲዮ መጣላችኋለሁ ለእናንተ ማለት ነው። ግን እናንተ የቲክታክን ሲንግል ማሞች ማለት ነው የቲክታክን ኮንተንት ቲክታክ ላይ የሚፈሱ አጀንዳዎችን እንዴት ወደ ገንዘብ ዩቲዩብ ላይ እንደምትቀይሩት ላሳያችሁ ነው። ምንድነው የሚያስፈልጋችሁ? ስልክና ዋይፋይ ያስፈልጋችኋል። ከዛ በኋላ ጂሜይላችሁን ክሬት ታደርጋላችሁ። ጂሜይል መክፈት ካልቻላችሁ ዩቲዩብ ላይ ያሉ እንዴት እንደሚከፈቱ ያን ቪዲዮ ማየትና ያን ስቴፑን ተከትሎ መክፈት ነው የሚጠበቅባችሁ። ከዛ ዩቲዩብ ጋር ሊንክ አድርጋችሁ ቻናል ትከፍታላችሁ። ከዛ በኋላ እንዴት እንደምታሳድጉትና ሞኔታይዝ እንዴት እንደምታደርጉት ነው የምነግራችሁ። ሌትስ ጎ። ምን ያስፈልጋችኋል? ፕሪዝም አፕ ያስፈልጋችኋል፣ ወይም ደግሞ ስትሪም ላብ ያስፈልጋችኋል። ከፕሌይ ስቶር ወይም ከአፕ ስቶር ታወርዱና ስልካችሁ ላይ አድርጋችሁ በጂሜይላችሁ ሳይን ኢን ካደረጋችሁ በኋላ በስክሪን ሪከርድ ሊቭ ወይም ደግሞ ይህን ስክሪናችሁን ሊቭ እንዲያደርገው ወደ ዩቲዩብ ታገናኙታላችሁ። ከዛ በኋላ ቲክታክ ላይ 24 ሰዓት አጀንዳ የሚፈጥሩ ሲያወሩ የሚውሉ በጣም ብዙ ሰዎች አሉ። ከዛ ውስጥ እናንተ እከሌን ብላችሁ የዛን ሰው ሊቭ ለ1 ሰዓት ወይ ለ2 ሰዓት በዩቲዩብ ቻናል ታስተላልፉታላችሁ። ባወረዳችሁት አፕ ወይም ዌብሳይቱ ማለት ነው። በማን በስትሪም ላብ ወይም ደግሞ በፕሪዝም አፕ ማለት ሌሎችም አፖች አሉ። ከዛ በዛ ውስጥ ካስተላለፋችሁት በኋላ ሜቢ በቀን ውስጥ 2 ሰዓት ወይ 1 ሰዓት ማስተላለፍ ከቻላችሁ በአጭር ጊዜ 4000 ዋቺንግ አወሩ ማሳካት ትችላላችሁ ማለት ነው። ሲቀጥል 1000 ሰው ያስፈልጋችኋል። 1000 ሰው ደግሞ በተደጋጋሚ ሊቭ በገባችሁ ቁጥር ሰዎችን አትራክት ስለሚያደርግ ሰው ራሱ ሰብስክራይብ ያደርጋችኋል ማለት ነው። ከዛ በኋላ 4000 ዋቺንግ አወርና 1000 ሰው ካገኛችሁ በኋላ የሞኔታይዙን የዩቲዩብ ፓርትነር ፕሮግራም ራሱ ሲስተሙ ይከፍትላችኋል። ዩቲዩብ እዛ ጋር ጉግል አድሴንስ እንድትከፍቱ ራሱ ይመራችኋል። ጉግል አድሴንስ ማለት ጉግል ላይ ዩቲዩብ ላይ የሚሄዱ ማስታወቂያዎችን በሙሉ ሃንድል የሚያደርገው ማለት ነው። ከዛ እናንተ እንድትከፈሉ የሚያደርግ ልክ እንደ ዲስትሪቢዩተር እንደ ኤጀንሲ ነው ማለት ነው። ካምፕኒ ነው እሱ ራሱ የጉግል ካምፕኒ ማለት ነው የማስታወቂያ እና እሱ ራሱን የቻለ አካውንት ትከፍታላችሁ በትክክለኛ ስማችሁ እስከናያታችሁ በመታወቂያም በፓስፖርት ስማችሁ ማለት ነው። ያን ከከፈታችሁ በኋላ ታገናኙለታላችሁ። ከዛ መስራት ይጀምራል ማለት ነው። ከዛ በኋላ የምትለቁት ቪዲዮ አሁንም እናንተ መናገር ማውራት አይጠበቅባችሁም። የምታደርጉት እዚህ ቲክታክ ላይ የሚለቀቁ አጀንዳዎች አሉ።